السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى زاري لاستوصاችሁ መፈልገው ያው ለረጅም ጊዜ ብዙ እንደታገስን ይታወቃል። አገራችን ላይ ብዙ የጥመት ቡድኖች አሉ። አህባሽን ይመስል ተብሊግን ይመስል ኢኽዋንን ይመስል ሱፊያን ይመስል ተክፊርን ይመስል እነዚህ ሁሉ በምንቃወምበት ጊዜ ግን ከሁሉም በላይ ስም በማጥፋት በንታገሳቸውም ያልገባቸው ኢኽዋኖች አሉ። ምን ሲሉ ዳዕዋ ሰለፊያ ላይ መጥፎ ጥላሸትን ይቀባሉ። እነዚህ ሰለፊዮች ማለት እኮ የኢህአዲግ ቅጥረኞች ናቸው ይላሉ። ስለዚህ በአላሁ ሱብሓነሁ ወተዓላ ፍቃድ የዛሬን አርዕስት ያደረኩት ኢኽዋኖች ከኢህአዲግ እስከ ግንቦት 7 ይላል ማለት ነው። ኢኽዋኑል ሙስሊሚኖች ኢትዮጵያ ውስጥ አሉ። ሰዎች ላይ የቅጥፈት ወሬን ይቀጥፋሉ እንጂ እነሱ ራሳቸው ማን ናቸው? ከኢህአዲግ ጋር ግንኙነት ነበራቸው ወይ? አሁንም ድረስ ከኢህአዲግ ጋር ግንኙነት ያላቸው አሉ ወይ? አዎን። ከግንቦት 7ም ጋር ግንኙነት ያላቸው አሉ። ከሰማያዊ ፓርቲ ጋርም ግንኙነት የነበራቸው ሁሉ እንዳሉት ሁሉ ማለት ነው። ይህን ሁሉ ደግሞ ጌታዬን ማመሰግነው እስከ ዛሬም ድረስ አንድን ሰው አልበደልንም፣ አንድም ሰው ላይ አልዋሸንም። ዛሬም ሐቁ ይወጣል ማለት ነው። ማን የማን ቅጥረኛ ነው ይላል። እነዚህንና የመሳሰሉትን አርዕስቶች በጠቅላላ በዛሬው ዕለት የምናያቸው ይሆናል ማለት ነው። ኢኽዋኖች ከኢህአዲግ እስከ ግንቦት 7 ማን የማን ቅጥረኛ ነው? መግቢያ ኢኽዋኖች ዳዕዋ ሰለፊያ ላይ ለሚነዙት ቅጥፈት የሚሰጥ ምላሽ ይሆናል ማለት ነው። አላሁ ሱብሓነሁ ወተዓላ قل جاء الحق وزهق الباطل إن الباطل كان زهوقا ይላል። ትርጉሙም በልም እውነት መጣ ውሸትም ተወገደ እነሆ ውሸት ተወጋጅ ነውና አለ። ዛሬ ኢኽዋኖች ያነሱትን እያንዳንዷን ቅጥፈት በአላሁ ሱብሓነሁ ወተዓላ ፍቃድ መልስ የምንሰጥበት ይሆናል ማለት ነው። ግን ወደ ራሳቸው ነው ይሄ ሁሉ ውሸት የሚመለሰው ማለት ነው። ዋሽተው አይቀርም። ሰዎች ዳዕዋችንን እንዳይሰሙ ካሉበት ሽርክ እንዳይወጡ ሐቅን እንዳይቀበሉ ምን ይያሉ ስማችንን ያጠፋሉ። የመንግስት ቅጥረኞች ናቸው ይላሉ። ስለዚህ ማናቸው? መጀመሪያ ኢኽዋኑል ሙስሊሚኖች። እውነት ኢትዮጵያ ውስጥ ኢኽዋኑል ሙስሊሚን የተባለ የጥመት ቡድን አለን? ተከታዮቹስ እዚሁ ሀገር አሉ? ነዓም፣ ምንም ጥርጥር የለውም አሉ። እንደነ ሐሰን ታጁ አይነት ተክፊር በሚለው መጽሐፉ ኺላፍ በሚለው መጽሐፉ እነዚህም ቡድኖች ኢኽዋኑል ሙስሊሚን የተባሉትን ግብጽ ውስጥ የተመሰረቱትን በ1928 እንደ ኢሮፒያን አቆጣጠር የተመሰረተውን የጥመት ቡድን የሚያስፋፉ ምኖች አሉ ማለት ነው። ሰዎች አሉ እዚህ ሀገር የነሱን መጽሐፍ በመተርጎም ያሲን ኑሩን ይመስል ምን በማድረግ ሷሃባዎችን የሚሳደበውን ኡማው በጠቅላላ ከፍሯል ካፊር ነው የሚለውን ኢርተደትል በሸሪያ የሰው ልጆች በጠቅላላ ሙርተድ ሆነዋል ከእስልምና ወጥተዋል የሚለውን ሰይድ ቁጡብን ፌስቡክ ላይ ምን ብሎ አስተዋውቆ ነበረ? ሰማዓቱን ስንዘክር ብሎ ይህን ሰው እንደ ሰማዓት ወይንም እንደ ሸሂድ አድርጎ ጠርቶታል ማለት ነው። ሌሎችም አሉ በዚሁ ትምህርት ላይ የሚጠቀሱ ማለት ነው። ስለዚህ ኢኽዋኑል ሙስሊሚን ኢትዮጵያ ውስጥ አለ። ስለሌለ ነገር አይደለም የምናወራው። ኢኽዋኑል ሙስሊሚን ከተመሰረተበት ቀን ጀምሮ ነብያት የለፉለትን ተውሂድ አላህን በብቸኝነት ማምለክ ከሱ ውጭ ያሉትን በጠቅላላ መራቅ ሳይሆን ዓላማው እንዲያውም ሐሰን አልበና የተባለው የኢኽዋን መስራች ራሱ ቀብር አምላኪ ነበር፣ ሱፊ ነበር፣ መውሊድ ያከብር ነበር። ለዛ ነው እዚህ ሀገር ያሉትም የሱ ተከታዮች መውሊድ አይለያየንም የሚሉት ማለት ነው። ሐሰን አልበና መውሊድ ላይ ሲላቸው ከነበሩ ስንኞች ውስጥ እንዲህ ይላል። ይህ የተከበረ ሰው ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ከተከበሩት ጋር ከሷሃባዎች ጋር ማለት ነው መጥቷል። ከዚህ በፊት የነበረው ወንጀላችንን በጠቅላላ ምሮልናል ይላል። ወንጀልን የሚምረው ማን ነው? አንድ አላህ ብቻ ሆኖ ሳለ ማለት ነው። ስለዚህ እንዲህ አይነት ከባባድ ጥፋትን የተሸከመ ነው። ዓላማቸው ምንድነው? ኢኽዋኑል ሙስሊሚን ዓላማቸው ምንድነው? ያሲን ኑሩ ይጠቅሰዋል ምን እንደሆነ ዓላማቸው ማለት ነው። ምን ይላል? ወሰጥያ የሚባል ድምጽ ፋይል ለቀቀ ሸሆጀሌ መስጂድ አስተምሮ ማለት ነው። ከዛም ይጠየቃል። እዛ ላይ በጣም ብዙ ስህተቶችን የፈጸመው ለኡማው ማግራራት በሚል ስም በጣም ብዙ ቅጥፈቶችን ቀጥፏል እስልምና ላይ